አንድ የህሊና ጥያቄ ጠይቃችኋለሁ። ሁላችሁም ተሳተፉበት። ትክክለኛ ውስጣችሁ ያለውን ነገር ነው እንድትኮምቱልኝ የምፈልገው። ግን ማስመሰል ምናምን ነገር አያስፈልግም። አስባችሁበት መልሱልኝ ፕሊዝ። ሁለት ምርጫ በሰጣችሁ በዚህ ምድር ላይ አንድ የሚያከብራችሁ፣ የሚረዳችሁ፣ የሚወዳችሁ ግን ጥሩ ህይወት ሊያኖራችሁ የማይችል አይነት ሰው፣ ሁለተኛ በጣም ጥሩ ገቢ ያለው ጥሩ ህይወት ሊያኖራችሁ የሚችል ግን ክብር፣ ፍቅር ምናምን ነገር የሌለበት ያኖራችኋል ግን ምንም ምረዳ አይነት ሰው ያልሆነ ሰው ጋር ኑሮ ብትባሉ ምርጫችሁ የትኛው ነው ሊሆን የሚችለው? ለምን ይሄን ጥያቄ ጠይቅሽ ራህ ካላችሁ አሁን ያለንበት ጊዜ ከብር ጋር የተያያዘ ነገር ሆኗል። ክብርም ካላችሁ ዝናም ካላችሁ ሁሉም ከብር ጋር የተያያዘ ሆኗል። በፊት እድሜ ይታያል፣ ስነ ምግባር ይታያል፣ ቤተሰብ ይታያል፣ አስተዳደግ ይታያል። አንድ ሰው ትዳር ከፈለገ ዛሬ ላይ ግን ምን አላት ነው፣ ምን አለው ነው፣ የት ነው የምኖረው ነው፣ የት ነው የምትኖረው ነው፣ ከየት የመጣችሁ ነው እንጂ እንዴት ነው ያደገችው፣ ትምህርቷስ፣ ስነ ምግባሯስ፣ ቤተሰቦቿስ፣ ውሎዋስ፣ ጓደኞቿስ የሚባል ነገር ቀርቷል። እና አንዳንዴ ሳስበው እንግዲህ ፈጣሪ የቀየረብን ነገር የለም። ቀን ሌሊት ሆኖ ሌሊት ቀን የሆነ ነገር የለም። ልክ እንደ በፊቱ ነው ነገራቶች ያሉት። እኛ ሰዎች ግን ራሳችን ይሄን ቀን ማታ እናደርጋለን፣ ማታ ሌሊት ራሳችን እንገለባበጣለን፣ እናገለባብጠዋለን። አሁን በጣም ግርም የሚለኝ አንድ ሰው ራሱ ሲታወቃችሁ ሳያውቃችሁ በጥሩ ስነ ምግባር ይቀርባችኋል። ልክ ሲያውቃችሁ ሰይጣን ሆኖ ከህይወታችሁ ውስጥ ይወጣል። ከማፍቀሩ መጥላቱ፣ ከመቅረቡ መራቁ፣ ከማምጣቱ ማስመሰሉ፣ መዋሸቱ፣ አውቃለሁ ስትል አለማውቃችሁ። አንድ ሰው አውቃለሁ ብላችሁ እርግጠኛ ስትሆኑ የሆነ ጊዜ ላይ እንደማታውቁት ሆናችሁ ነው ያን ሰው የምታገኙት። እና እንደው የሰው ልጅ አንድ ቀን ምንድነው የምፈልገው መድረሻ የት ነው ብሎ አስበው ያውቃል ብዬ ለራሴ ግርም ይለኛል። ራህ ተፈላሰፍሽ አትበሉኝና ሀቂቀተን ዛሬ ላይ ምን አላት፣ ምን አለው፣ የት ነው የምኖረው፣ የት ነው የምትኖረው የምለው ነገር ነው ትዳር ላይ ትልቅ ቦታ ያለው እንጂ ተምራለች አልተማረችም ወይ፣ ቁርአን ቀርታለች አልቀራችም ወይ፣ የት ነበረች፣ ቤተሰቦቿስ እንዴት ነው ያደገችው የምለው ነገር በአብዛኛው ሰው ጋር የለም። እንግዲህ ፈጣሪ ቀየረብን ነገር የለም። ሰውነታችን እንደ ድሮ ሌሊቱም ቀኑም ይመሻል ይሄዳል፣ ሰዓትም ሁሉም ነገር እንደ በፊቱ። ዘመን ተበላሸ ይባላል፣ ዘመን አልተበላሸም፣ እዛው ነው። ዓመተ ምሕረቱም እንደ በፊቱ፣ ነገራቶችም እንደ በፊቱ። ሰው በራሱ ይፈላሰፋል፣ በራሱ ይፈጥራል፣ ያወጣል፣ ያወርዳል። የሰው መፈላሰፍ ነው እቺ ምድር እያበላሽ ያለውና ለማንኛውም የእናንተ ምርጫ ምንድነው? ጥሩ ህይወት፣ ጥሩ ስነ ምግባር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አከሞልተን እርጋን ከየኩን ፋጤፊ ንቤካ አከ ጎርሰ ከየለም ፉደኔ አከ ቱፈተኒስ አከ ዋነምኒ ጎዳ ሲን እንጀደ ዲስተኒ እንጎዲና ጀነታ እስኒት አባሱለ ንቤካ ገሩ ሃተው ምናልባት ነምኒ ኩመ ሰዲ ኩመ ለማ ቪዲዮ ከናላሉ ነምኒ ተኮ ለማ ያደ ገልፈቴ ወና እንጀዱ ከነራፍ ኩሰተ ታነን አናፍ ጋያዳ ሁንዲ ከሰኑ ወንታ እንጀዱቲ ኒተስማማተኒ እስኒፍ ታኒ ፉደተኒ ጀቹ ከያምቲ የሮ ባይኑ ዱበደ ገሩ ፋላኪ የደምተኒ ሃተው ገሩ ዱበቱራን ዲሱ አንድ ሰሙን ከበቆና ዋን አርጋቱፍ ጀቹላ ቃማ ከሰን ዲረትን አርግሲስና አኩመ ጃለ ልጅሩ ጅብስ ጅራ አኩመ ከበጃን ጅሩ ወልቱፈቱንስ ጅራ አኩመ ወልጃለተንስ ጅብስ ፈይሮቶኩ ወልቱፈቱን ነምኒ አማ ሐሉ መቀለንሰትን ጅጅራ ማደም ዮማ ከስንት ጅጅራሙ ቤተን የሮቶኮ ጃለተኒ ነምኒ ልቡ ከሰን ከኑፍ ካተን የሮቶኮ ጅጅራ የሚያገሩ ደንዴተን አከነ መከሚቱ ተፈተኒ ላሉ ኤገሉ ደንዴተን ከናፊ ዮ ደንዴተን ቃማ ከሰን ዲረት ነገር ሲስና ቪዲዮ ኮሊ ቢልቢሌዩ አከ ቃማ ከንኪ ነገር አማ የሮ አማ ከነ ማልጀቹ የገረም ጆለንቴ ነምስኪነ ሄዱ ትጅራ ከነም አመኑ ወላሉ መራ ኤርጋቲ ቪዲዮ ጎቴናን ኤርግን ኤርጋቲ ፎቶናን ኤርግን አከሚቲ ጋላሪ ከከሰ ተፈከነ መስላለ ጀዴ ቪዲዮ ትብልብል አኩማ ከነ ተቴ ሙልሲቲ ኦል ቃመሲ ጎቶ አገርሲፍት harma sira raste ofra baste ufata guto jachula gafa khani inni ta'i mallaqanya ta photo sani wallahi hanga yomi ani kan jedu bar wonni wartuni jijjirama ilma nama kana yero amma kana baay'ee sodaachisee jira nama jaalala no jijirtani miti abbama mana keessanu yoo dandeetan algaa jala seenaatiin wal qumnamtii godha mush algaa gubbaa amma ka araadumma dhufe moo maabiraati ibsanii wal shakashakani maabiraatiin haabadu jedhin fakkeenyaaf amma nyaan osoo aziraate osoo maabiraatiin injiraanne ana afaan kee bakka jiru nollaalu macheem afaan kee dhiiseetiin dudda duubatti afaan kee soqaan deemu ana afaan kee bakka jiru ni beeka maabiraatiin ife ifu baate kanaafu wannichi bootaa ol beeka waan ta'eef
ማብራት ኢብሲኔ ወልጎና ገለበጠሚ ወልገረገሊ ገዲገረገሊ ሰንኬስ ሂንሴኒና ቪዲዮ ወለራቡ ከሰ ሂንሴኒና ፎቶ ወልካሱ ከሰ ሂንሴኒና ቃመኑ ጥሬት የማል ጎደ ፎቶ ሲኻስ ቃመኑ አገር የማል ጎደ ፎቶ ተርገተ ቪዲዮ ተርገተ ቪዲዮ ኮል ሪዮሲ ብልብሌ ይተናገርሲሲን ቃመ ካንከ የሮማ ጋር ኡጆሌ ሄዱ እንከን ኢሲን ዲሳቲኒን ኑ ሀርከ ጉዳኑ ጆሌ ቢያላ ጅሩ ከናቶ ወና ከናሚ ደማ የሮማ ከና ነም ሄዱ ልቡ ወሊገን ወልጃለና ዮም ዩ ገርገርን ባኑ ነመጀዱት ገርገር በየ ወልጅቤ ፋላ ጠላታ ወሊታዬ ወላሂ ሚዲያ ከነረት ወለረብሴ ወልቄቄ ወልጥቄሴ ቪዲዮ ካንከ ከነበ ነብረ ጅሩ ሚዲያ ረታጋርሲሰ ጀደ ወለ ሶዳቺሳ ጅራ ኑ ማለት በይነሺ ኑ ኤስ ጅራ ሸመረታተኒ ከንደ ጎንጎር ሂንጅሩ ማደ ጎንጎርተኒ ሚቲ ወሮን ደ ጎንጎራ ከይስ ቱርታን الله يسترنا ربي سنا ايكو وما قول اندن دو ربي صبري سنا ياخن وروني دو غونغورا كيسن سين نغار او فيغنو غدا غدا علمي ديراتو كو قاما كان كينا ارغي متي حاسو سميتي سيت كاسو سو جاسونا طابيچت وان انتاني كيس بودار سين سو دندا وانتي او فيغنو انو مايون اجيفني او فيغنو غدا بليز ሁሌ ጥያቄ የሚሆንብኝ ነገር አለ ሴቶች እስኪ ራሳችሁ መርምራችሁ ጠይቃችሁ ታውቃላችሁ በጅንጀና ሽልማት በሰጥ ኖሮ ለኔ ነበር ሽልማት የምሰጠው በጣም ነው መጀነጅነው የሚገርማችሁ ነገር ግን አሁን ትቻለውና ግን አንድ ቀን የርቃን ፎቶና የርቃን ቪዲዮ ኮልም ይሁን በተለያየ ነገር ተጠይቄ አላቅም ከዛ በተረፈ ብር ተጠይቄ አላቅም እና ይገርመኛል ሴቶች ወጥቶ ዛሬ ላይ ችግራቸውን ሲናገሩ እንዴ ራሃላ ምንድነው አንቺ ማትጠይቂ ቆይ ሴት አይደለሽም እንዴ ላለሁኝ ግን ደሞ መለስለና አምባገነንነቴን ወደዋለሁ ያልተመቸኝ ምቾት ያልሰጠኝ ነገር ሌላ ሰው እንዲወደኝ ራህኮ ትወደኛለች ብሎ እንዲያስብ የማደርገው ነገር የለም ካልተመቸኝ እዛ ጋር ይፈርጣታል ካልፈለኩኝ እዛ ጋር ይቀራል አንድ ነገር ልንገር ለመጀመሪያ ጊዜ አንድ ሰው ነው ማስተዋውሶ ስቲከር ላከልኝ ምን አይነት ስቲከር ይሄ ቴሌግራም ላይ ኢሞ ላይ መላክላችሁ የለም እነዚህ ኬሲንግ የሚያደርጉት ስቲከሮች ለምን ላክብኝ ይሄ ነገር አልወድም ድጋሜ እንዳትልክ አላልኩትም በዛው ነው ብሎክ ያደረኩት ጻጥ አመት ከምናምን አውርቻለሁ በጣም የምግባባው በጣም ጀስት ብዙ ነገር የተላወጥን ሰው ነው ለምን ነው ታውቃላችሁ አንድ ከተባለ ሁለት ማለት ይመጣል ሶስት ማለት ይመጣል አራት አምስት ይቀጥላል ወንድ ልጅ ከመጀመሪያው ስሜት ቀስቃሽ ንግግር የሚያደርግብሽ ከሆነ ኔቨር ማለት አለብሽ የሆነ ለየት ያሉ ፎቶዎች ስቲከሮች ስልክብሽ ኖ ማለት አለብሽ ምክንያቱም አንድ ያልሽ እንደዛ ነገራቶችን እያየሽ ራስሽን እዛ ውስጥ ከተሽ ታገኙዋለሽ እንደዛ ነገር እያሳየሽ አንቺ ወንድ ልጅ ሁሌ ተጠቂ አይደለም ሴት ልጅ ናት ተጠቂ እስኪ የቆማችሁበትን ቦታ ውደዱት ያላችሁን ማንነት ተቀበሉ ለራሳችሁ ክብር ስጡ ለራሳችሁ ቦታ ስጡ ምንድነው የምፈልገው የቱ ጋር ነው አይ ማለት አለብኝ የቱ ጋር ነው እሺ ማለት ያለብኝ ምለውን ነገር ለዩ የምሬ ነው በጣም ታሳዝኑኛላችሁ በጣም ታሳፍራላችሁ መልሳችሁ ደግሞ የዋህነታችሁ ያስጠላል መልሳችሁ ደግሞ የምታደርጉት የምትጎዱበት መንገድ ደግሞ በጣም ያሳዝናል እኔ ለምሳሌ ነው ማለት ብዙ ሴቶች እንትና ስላደረገ ያደርጉታል እንትና ስለሄደበት ያ መንገድ ይሄዳሉ እኔ አንድ ሰው መጥቶ ራህ የሰው ቤት አይገባሽም ይሄን ዩኒፎርም አይገባሽም እዚህ ቤት መቀመጥ አይገባሽም ይሄ ስራ አይገባሽም ላንቺ ብሎ በጣም እኔን ሌላ ማንነት ልሰጠኝ ቢፈልግ አልቀበለው ለምን ይሄ ማንነት ወደዋለሁ ሰራተኝነቴን ወደዋለሁ ይሄ ዩኒፎርም ለኔ ምቾት ይሰጠኛል አይምሮዬ ፍሪ ነው ተቀብየዋለሁ ማንንም መጥቶ እኔን ይሄ አይገባሽም ብለኝ አይገባኝም ብዬ ራሴን ወደ ሌላ ነገር ለመምራት ሌላ ነገር አላስብም አማራጭ በመፈልግበት ሰዓት ራሴን አሳምኜ አማራጭ ፈልጋለሁ ግን ሰው ስላለኝ ደግሞ አማራጭ አልፈልግም ብዙ ሴቶች ሰው እንዲወዳችሁ ሰው እንዲያከብራችሁ በጣም የሆነ ሰውን አምናችሁ ስለምትቀበሉ ነው የምትጎዱት ዛሬ ላይ እምነት አይልም ብሄር አይልም ሴቶቻችን በጣም ብዙ እየተሰቃዩ ነው ፍቅር ስትጀምሩ ከኔ በላይ ሰው የለም ትጀምራላችሁ ፍቅር ሲያቆም ደግሞ ንቁ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ማፍቀር የቻለ ልብ መጥላት ይችላል ማክበር የቻለ ማንነት መናቅ ይችላል የሆነ ጊዜ በህይወቴ ውስጥ ይሄን ሰው ባጣ መኖር ይችላል ወይ እሱ ብለየኝ ህይወቴ እዛ ጋር ያበቃል መተንፈስ አልችልም የምትሉትን ሰው ከግዚያት በኋላ እንደማንኛውም ሰው መቁጠር ትጀምራላችሁ እንደማንኛውም ተራ ሰው ማየት ትጀምራላችሁ ስሜታዊ ስትሆኑ ከአንድ ሰው ጋር ፍቅር ስትጀምሩ ፕሊስ ይሄ የርቃን ፎቶ የርቃን ቪዲዮ ዘመናዊ ነው ስታይል ነው እርድና ነው ያላችሁ አልጋ ላይ ወጣችሁ ፎቶ ቪዲዮ የምትቀራረጹ ሴትና ወንዶችስ ጣጣ የለባቸው የወንድ ፎቶ እርቃኑ ብለቀቅ ሚዲያ ላይ ለአንድ ሳምንት ነው የሴት ግን ለአመታት ነው ራሷን ሊያስጠፋት ይችላል ማንነቷን ሊያሳጣት ይችላል ብዙ ነገር ሊያጎል ይችላል የፈለገ ጠንካራ ሴት ብትሆን በየቀኑ ታለቅስበታለች በየቀኑ ቤቷን ዘግታ ታነባለች በዛ የተነሳ ስለዚህ ሴቶች ጥንቃቄ ማድረግ ያለባችሁ ነገር ቢኖር እርቃናችሁን ፎቶ አትላኩ ባላችሁ ቢሆን ራሱ
ቪዲዮ አትቀራረጹ። እኔ አንድ ወንድ ልጅ አንድ ሴት ልጅ ግንኙነት ሊያረጋት አዘጋጅቷት ቆሞ ቪዲዮ የመቅረጽ ቆሞ እሷን ፎቶ የማስነሳት እርቃን አቅሙ ካለው ይሄ አህያ ነው፣ ሜዳ ነው መሄድ ያለበት። ሜዳ ይሄ አህያ የሜዳ አህያ ነው፣ ጫካ ነው መግባት፣ ዱር ነው መግባት ያለበት እንጂ ከሴት ልጅ ጋር አይደለም መኖር ያለበት። እንግዲህ ስሜቱን ተቆጣጥሮ ፎቶ የማንሳትና ቪዲዮ የመቅረጽ አቅሙ ካለው ዋው ይሄ አህያ ነው፣ ወንድ አይደለም። አብረሹ እንዳተኝ እናቴ ሊገልሽ ሁሉ ይችላል። ስቀጥል ብዙ ሴቶች በአርቲስት ሜላት ነብዩ በተነሳ ፍራቻና ጥርጣሬ ሊመነምናቸው ነው። በደህና ጊዜ እርቃናቸውን መለመላቸውን ስልኮ የነበረው አሸሸ ገዳሜ ስሉ የነበረው ሴቶች ዛሬ ላይ ፍቅረኞቻቸው እነዛ ወንዶች ባይለቁ ራሱ የምሬ ነው ምላችሁ እንደ አዲስ ነው ውስጣቸው የምታመሙ። ከዚህ ሁሉ ቢቀርባችሁስ? ይሄ እርድና ነው ማብራት አብሮ ስታይል ነው ምናምን የምትሉት ዝናም ፈጸማችሁት። ሐላልም ሆነ ዝሙትም ሆነ እሱ ከፈጣሪ ጋር ነው ሂሳባችሁ፣ ከራሃ ጋር አይደለም። ግን ከሰው ልጅ ጋር አይደለም። ተደብቃችሁ ምንም ብታረጉ ከፈጣሪ ጋር ነው። ከፈጣሪ መደበቅ አትችሉም። ግን አንድ ነገር ላስጠንቀቃችሁ፣ ምን ጊዜም አንድ ነገር ስናደርግ በጣም በስሜታዊ ልናደርግ እንችላለን። ከዛ በኋላ የምንጸጸትበት ነገር ከሆነ ህይወታችን የሚያጨልም ነገር ከሆነ ቆም ብለን ማሰብ አለብን። የሰው ልጅ ከስሜቱ ጭንቅላቱ ህሊና ማስተዋሉን ያበለጠ ነው ሰው የሚባለው። ስሜታዊ በሆነበት ሰዓት የፈለገውን ነገር የሚያደርግ ከሆነ ያ እንስሳ ነው፣ ዱር ነው መሄድ ያለበት፣ ሜዳ ነው እንጂ ከሰው ጋር እንደ ሰው ተቆጥሮ ሰው ነው ሊባል አይገባም። እንደዛ አይነት ሰው ወንድ ልጅ ተጎጂ አይደለም፣ በእንደዚህ አይነት ነገር ተጠቂ አይደለም። በተለይ አረብ ሀገር ያሉ ሴቶች ብዙዎቻቸው በዚህ ነገር የተጠቁ ናቸው። ለምን እንወሻሻለን? ፍቅረኛ ከአውሮፓ እያሉ ፍቅረኛ ከኢትዮጵያ እያሉ ፍቅረኛ እያሉ ዳይሬክት አንቺ ጋር ቢኖር ራሱ አልጋ ስር ነው ግንኙነት ማድረግ ያለብሽ። ሙሽ አልጋ ላይ ማብራትሽን አጥፍተሽ እናትዬ፣ የስልኩ ላይት ቢበራ ራሱ ስልኩ ድፍት አድርገሽ ነው መተኛት ያለብሽ። በቃ